what an amazing thing we're seeing። የዚህን ጥቃት ሌቭል በደንብ እያያችሁት አይደለም መሰለኝ። የተወሰኑ ሰዓታት በፊት ጥቃት እያስተናገደች ነበረ ኢራን። የተወሰኑ ቶፕ የሚባሉ ጀነራሎቿ አመራሮቿ ተገለውባታል። ኤር ዲፌንስ፣ ራዳር፣ ሚሳይል፣ ባሊስቲክ መተኮሻ ሳይቶች ምናምን ተመተውባታል። ኒውክሌር ሳይቶቿም እንደዚሁ የኒውክሌር ማብሪያ ሳይቶቿ ምናምን እንደዚሁ ተመተውባታል ጥቃቱ። ከዛ ተነስታ እንደዚህ አይነት ጥቃት ማድረስ ማለት ይህ የምትመለከቱት ጠቅላላ እየተኮሰቻቸው ያላቸው ሚሳይሎች ቴልአቪቭ ላይ ሲያርፉ እና ከቴልአቪቭ ደግሞ የባሊስቲክ ኢንተርሴፕተር ሚሳይሎች ኢንተርሴፕት ሲያደርጓቸው አየር መቃወሚያዎች ከ150 በላይ የሚሆኑ ሮኬቶች እስካሁን ድረስ ተተኩሰዋል። ቅድም 100 ነበሩ። ሶስተኛ ዌቭ ጥቃት በመክፈት ከ150 በላይ የሚሆኑ ሮኬቶች ተተኩሰው ነበር ወደ እስራኤል እና ከነዛ ውስጥ 30 የሚሆኑት ኮንፈርም ተደርጓል። 30 ከ10 እስከ 30 የሚሆኑት መጥተዋል። እንደዚህ ብራይት እንትን ካላቸው እንደዚህ ብራይት ልክ አየር ላይ ያሉ ገና ፕሮጀክት ያላቸው ወደ ምድር እየመጣ ብራይት እንደዚህ ከሆኑ ተመተዋል ማለት ነው። አየር ላይ እየተቀጣጠሉ ነው ማለት ነው። ለምሳሌ ቼክ ዲስ አውት። እዚህ ጋር ፈነዳ። ኢንተርሴፕት ኢንተርሴፕት ኢንተርሴፕት። ይሄ አለፈ ሂት። ይሄ ማናዘር አታክ ነው። ኢትስ ሃይፐርሶኒክ፣ በጣም ፈጣን ነው። በቴልአቪቭ ውስጥ የሚገኘው የእስራኤል መከላከያ ሚኒስቴር ዋና ቢሮ ሄድኳርተርም አካባቢ ፍንዳታ ተሰምቷል። እንደተመታ ብዙ ሰዎች የተናገሩ ይገኛሉ። ኢትስ አንኮንፈርም፣ ሳይመታ አይቀርም። የእስራኤል ሚሊተሪ ወር ደግሞ የእስራኤል መከላከያ የአይዲኤፍ ቃል አቀባይ የሆነ ሰውዬ መግለጫ የሰጠ ባለበት ሰዓት ነበር ይህ ጥቃት የተካሄደውና መግለጫውን አቋርጦ ነበር የተመለሰው። አሁን መግለጫውን መልሶ ሰጥቷል ከነበረበት ተመልሶ። በዚህ መግለጫ ላይ የምንተናገረ መሰላችሁ? የጥቃቱን ቦታዎች ብሮድካስት የምታደርጉ ሰዎች ከስራችሁ ተቆጠቡ፣ የጥቃቱን እንትን ማሳየት የለባችሁም፣ ጠላት ይሄ ነገር ተጠቅሞ ድጋሚ ያጠቃናል የሚል ነገር ተናግሯል። So this clearly shows ኢራን ያለመቻቸውን ቦታዎች እየመታች እንደሆነ ማለት አንድ ቦታ ላይ ሚሳይል ሂት አረገ ማለት እዛ ጋር ደካማ ኤር ዲፌንስ አለ ማለት ነው። ኦር ደግሞ ኤር ዲፌንሶች ኢንተርሴፕት ማድረግ አልቻሉም ነበር። ስለዚህ ያ ቦታ ድጋሚ ታርጌት ይደረጋል። አሁን የምንጠብቀው ምንድነው ታውቃላችሁ? አሜሪካ ቤዞች ላይ አረገዋለሁ ያለችውን ጥቃት ነው የምንጠብቀው። የኢራን ታረገዋለች ወይስ አታረገው? ወይም ደግሞ መረጃዎቹ እጄ ገብተዋል ያለቻቸው የተለያዩ የኢራን ኒውክሌር ፋሲሊቲዎች፣ የኢራን የኒውክሌር መሳሪያ ኒውክሌር ጦር መሳሪያ ማከማቻ ቦታዎች ላይ ጥቃት ትሰነዝራለች ወይስ ትቆጠባለች?